ዛሬ ዳር 14 2018 ዓመተ ምህረት በአፋር ክልል እንደምትመለከቱት ከባድ የተባለ የእሳተ ገሞራ ፍንዳታ እንደ አዲስ በመፈንዳቱ ከባድ ድምጽ በሁሉም አካባቢዎች የተሰማ ሲሆን ፍንዳታውን ተከትሎ እንደምትመለከቱት የጭስ ክምርም ታይቷል። እንደምትመለከቱት ከባድ የተባለ ጉም መፍጠሩን ተከትሎ ከሩቅ ቦታ ያሉ ሰዎች ጭምር እስከሚታያቸው ድረስ ከባድ የተባለ ፍንዳታና የጭስ ክምርም ተከስቷልም ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማን ከሆነ የማሳውቃችሁና ለእውነተኛና ለፈጣን መረጃ ፎሎ ማድረግም አይረሳ። መልካም ቀን መልካም ሙድ بفتعريس هو ارتعيله فندتو بطعم ياسفرا ياسدنقط هيك 16 كيلومتر رقت لاي ሆኜ ያነሳሁት ነውና ይሄ የሆነ ይሄ ጀት የአይሮፕላን ጀት አለ ሚክ የሱ አይነት ድምጽ ነው ያለው። በጣም የሚረብሽ ባጠገብ ሲያልፍ ያለው ስሜት እንደዛ አይነት ስሜት ነው ያለው። ድምጹ በጣም የሚረብሽ መሬት ራሱ እየተንቀጠቀጠብን ያለው በጣም ነው። አንተ እንዴት ነው ሲፈነዳ ድምጽ ሰማህ? ይሄ ጭሱ ግን መጥፎ ነው። እኛ ጋር በኤርታሌ ተራራ አዲስ እሳተ ገሞራ እንደተከሰተ ተገልጿል። አዲሱ እሳተ ገሞራ ዋናው የኤርታሌ እሳተ ገሞራ በከፍተኛ ሁኔታ ተንዶ በመስፋቱ የተከሰተ እንደሆነም ለመስማት ችለናል። በአፋር ክልል እንግዲህ ከዋናው ኤርታሌ እሳተ ገሞራ በየ15 ኪሎ ሜትር ርቀት ላይ ባሉ 4 ቦታዎች ላይ ነው ከትላንት ጀምሮ አዲሱ የእሳተ ገሞራ ፍንዳታ መከሰቱን የክልሉ ቱሪዝም ቢሮ ባወጣው መግለጫ ያየነው። አዲሱ እሳተ ገሞራ ዋናው የኤርታሌ እሳተ ገሞራ በከፍተኛ ሁኔታ ተንዶ በመስፋፋቱ የተከሰተ ስለመሆኑ እንደዚሁ ገልጾልናል። ፍንዳታው በተከሰተበት ወቅት በአቅራቢያው የነበሩ የእስራኤልና ከጃፓን የመጡ ቱሪስቶች በፍንዳታው መገረማቸውን የገለጹት በፍንዳታው በቱሪስትና በአካባቢው ነዋሪዎች ላይ የደረሰ ምንም አይነት ጉዳት አለመኖሩም ተገልጿል። በየ15 ኪሎ ሜትር ርቀት ላይ የተፈጠሩት እነዚህ 4 የፍንዳታ ክስተቶች የተከሰተው ሲታይ ፍንዳታው ጭስ ቢመስልም ውስጡ ግን በጣም የሚቀጣጠል ደማቅ እሳት እንዳለው እንግዲህ በአካባቢው ያለው ማህበረሰብ ወይም ሎካል ጋይዳንሶች ገልጸውልናል። በኤርታሌ እሳተ ገሞራ ከዚህ ቀደም የነበረው ሰሜናዊ ድምፁ ያስፈራል። ግን ድምፁ ያስፈራል። ምንም ታይኩ ሁሉን አምጥቻለሁ። መንቀጥቀጧን ዝም አለ። ግን በቃ ሰማያው ማለት ነው ብቻውን በቃ የተጋገረ በረዶ ጮይታይም እንዴ ራሱ ጮይ እንዴ ምን የተጋገሩ ምን ነው የሚመስለው? ጉም ነው የሚመስለው። በቃ ነጭ ጉም አክሲሩ አሁን ቅርጽ እኮ አለው። ይነደኛ ይላል ደምስ ተቀነ ጠፋ በቃ አሁን ነው ኦሪጂናል ይቀየራል ወይ ከታች የሚወጣው ራሱ ጥቁር ነው። ወር ላይ ሲር ነው ነጭ ነው። አየሩ ራሱ በቃ ታውቃለህ ብልጭ የሚላል እንጂ ብልጭ የሚላል ይፈረዳ አይደል አረ ብልጭ የሚላል እንጂ ብልጭ ስለይቻለው ነው። የፈነዳ ነው እየወረደ